አብዛኛው ሰው ስለ ዩቲዩብ አውቶሜሽን ሲናገር ሰምታችሁ ሊሆን ይችላል። ዩቲዩብ አውቶሜሽን በጣም ሰፊና ትልቅ ገንዘብ የሚገኝበት ቦታ ነው። ሲምፕል የሆኑትን ቪዲዮዎች ሜክ በማድረግ በመቶ ሚሊዮን በላይ ቪው ማግኘት እንችላለን። ይህን ቻናል ብንመለከት በ23 ቪዲዮ ከ209 ሚሊዮን በላይ ቪው ከ988 ሺህ ሰብስክራይብ አግኝቷል እና በየወሩ 21 ሺህ በላይ ዶላር ያገኛል ማለት ነው። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። የመጀመሪያው ስራችን የሚሆነው ቻናላችንን ቢውልድ ማድረግ ነው። ቻናላችንን እንደዚህ ባለው ሁኔታ እንሰራለን። ይሄም ቀላል ነው። ቻናላችንን ዩቲዩብ አውቶሜሽን እስከምንሰራ ድረስ የምንጠቀመው ኤአይዎችን ነው። ምክንያቱም ፌስለስ ቻናል ስለሆነ ኤአይዎችን ተጠቅመን ነው ቻናላችንን ቢውልድ የምናደርገው። ልክ እንደዚህ ማለት ነው። ቻናል ዲስክሪፕሽን እናስገባለን፣ ቻናል ኔም፣ ከዛ ቻናል ሎጎ እናስገባለን ማለት ነው። ይሄን ሁሉ የምናደርገው ኤአይን ብቻ በመጠቀም። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮን እስከ መጨረሻ ተከታተሉት። መጀመሪያ የቻናላችንን ስም ስጠን እንለዋለን ማለት ነው። እኔ ከታች ዲስክሪፕሽን ላስቀምጥላችኋለሁ። ያን ፕሮምፕት ተከትላችሁ ኮፒ አድርጋችሁ 10 ዩኒክ የቻናል ኔም እንዲሰጣችሁ ታዘቷላችሁ ማለት ነው ቻትጂፒቲን። እዛ በኋላ እንደምታዩት እንደዚህ ባለ መልኩ የ10 ዩኒክ የሆነ የቻናል ኔም ይሰጠናል ማለት ነው። እዛ ኔክስት የምናደርገው እኛ አንድ የቻናላችንን ዲስክሪፕሽን እንዲሰጠን እናዘዋለን። ከዛ በኋላ ኮፒ አድርገን ፔስት ካደረግን በኋላ ቻናል ኔም አስገባ በሚልበት ውስጥ እኛ የወደድነውን እና የፈለግነውን ስም ከ10 ውስጥ መርጠን ኮፒ አድርገን እናስገባለታለን ማለት ነው። ከዛ በኋላ ካስገባንለት በኋላ የቻናሉን ስም ሴንድ የሚለውን እንነካለን። እንዲህ ባለው ሁኔታ የቻናል ዲስክሪፕሽናችንን ይሰጠናል ማለት ነው። አሪፍ በሆነ መንገድ ሙሉውን ነገር ሰጥቶናል። ኔክስት ወደ የቻናላችንን ሎጎ እንሰራለን። የቻናላችንን ሎጎ የምንሰራውን ፕሮምፕት ኮፒ አድርገን ወደ ቻትጂፒቲ እንመጣና ፔስት እናደርጋለን። ሴንድ የሚለውን ነገር በተን ስንነካ አሪፍ በሆነ ሁኔታ የቻናላችንን ሎጎ ይሰጠናል ማለት ነው። እንደምታዩት ነው እንግዲህ። ከዛ በኋላ እሱን ክሊክ አድርገን ገብተን ሴቭ የሚለውን እንነካለን። ወደ ፋይላችን እናወርዳለን። ከዛ ኔክስት ደግሞ ወደ ቻናላችንን እናስተካክላለን ማለት ነው። ቻናላችንን እንገባለን። ሲቀጥል ቻናላችንን የምንከፍትበትን አዲስ አካውንት እንገባለን። ከዛን አድ አካውንት የሚለውን እንነካና እዛ በኋላ ሰርች እያደረገ ነው። እዛን ክሬት አካውንት የሚለውን እንነካለን። ፐርሰናል ዩዝ የሚለውን እንነካና ኔም እናስገባለታለን። እኔ ዳክ ነው ያልኩት። እዛ ኔክስት ላስት ኔም ባታስገቡም ችግር የለውም፣ ኦፕሽናል ነው። ይሄን ደግሞ ስትሞሉ ከ18 አመት በላይ መሆን አለባችሁ። እኔ እንዳርጌ ሞልቼዋለሁ። ጀንደር ትሞላላችሁ። ከዛን ኢሜል ያመጣላችኋል። ትመርጡና ታስገቡታላችሁ። ከዛን እዚች ጋር ፓስወርድ ክሬት አድርጉ ይሏችኋል። ፓስወርዱን እንዲህ ባለው ሁኔታ አስገብቼ ጨርሻለሁ። እኔ እዛን ሰርች አድርጎ ጨርሷል። ኔክስት የሚለውን ትነካላችሁ። ከዛ ወደ ታች ትሄዱና አግሪ ትላላችሁ። አግሪ ስትሉ እሱ ጨርሶ እንደዚህ ባለው ሁኔታ ጨርሷል። እስካሁን እንግዲህ ያያችሁ ቪዲዮ ከተመቻችሁ የዚህ ቻናል ቤተሰብ ሆኖ ላይክ አድርጉ። ቪዲዮ ከተመቻችሁና
ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉ። ከዛን እንገባለን። ቀጥታ ይሄን ያመጣልናል። የቅድሙን ስም እናስገባለታለን። ከዛ በኋላ ኔክስት እንለዋለን። ኔክስት ስንለው ይሄን ፔጅ ያመጣልናል። ከዛ በኋላ ክሬት የሚለውን እንነካለን። ኮንቲኒው የሚለውን እንነካለን። ከዛን ቅድም አውርደን የነበረውን ይሄን ፌዝ ያመጣልናል በመጀመሪያ። ከዛን አውርደን የነበረውን ሎጎ የቻናላችንን ሎጎ ለማስገባት ክሬት የሚለውን እንነካለን። ከዛን እንዲህ ባለው ሁኔታ እናስገባለን። ሲቀጥል የቅድም ጀነሬት አድርጎልን የነበረውን የቻናላችንን ዲስክሪፕሽን ከዛ ኮፒ እናደርግና እዛም መተን እዛ ቻናላችን ዲስክሪፕሽን በሚለው ቦታ ላይ ፔስት እናደርጋለን ማለት ነው። እዚህ ጋር ፔስት እናደርጋለን ማለት ነው። ከዛ በኋላ እንዲህ ባለው ሁኔታ ጨርሰናል። ቻናላችንን ክሬት አድርገን ጨርሰናል። እንዲህ ባለው ሁኔታ ጨርሰናል። ከዛን ፐብሊሽ እንለዋለን። ፐብሊሽ እንለዋለን ማለት ነው። ኔክስት ፐብሊሽ የምትለዋ በተን ያው ከላይ ያለች በነጭ ያለውን እሱን ፐብሊሽ ብለን በመንካት ቻናላችንን ክሬት እናደርገዋለን ማለት ነው። አሁን ትክክለኛ የዩቲዩብ አውቶሜሽን ቻናል ክሬት አደረግን ማለት ነው። በእንደዚህ አይነት መልኩ እዛ ወደ ጎቱ ቻናል ወደሚለው እንሄዳለን። ይኸው ይሄንን ይመስላል ቻናላችን። ይኸው ዲስክሪፕሽናችን ገብተዋል። ሁሉም ነገር ገብተዋል። እዛ ኔክስት ቪዲዮ ፕሮምፕት የሚለውን እስከ ታችኛው ሴሌክት እናደርግና ኮፒ እናደርግለታለን። እስከ ታችኛው ሴሌክት አድርገን ኮፒ እናደርጋለን። ዛን ኮፒ ካደረግን በኋላ ወደ ቻትጂፒቲ እንመለሳለን። ፔስት እናደርግለታለን። እንዲህ ባለው ሁኔታ የስቶሪ ቴሊንግ የሆነውን ቪዲዮ ክሬት ያደርግልናል ማለት ነው። የቪዲዮ ፕሮምፕት እንደዚህ ይሰጠናል። እንደምታዩት ስቶሪ ስትራክቸር ስክሪፕት ኤዲት ፕሮምፕት ብሎ ነው እንግዲህ ያመጣልን። ይሄው ሲንቱ ቼንጅ ዘ ዳንጀር ሚላለ ሲን ስሪ ያለ the hero appears እንደዚህ ባለው ሁኔታ እንግዲህ እንደምታዩት ነው። ሌላኛው ዘካት ኢን ዳንጀር የሚል አለ። 5 የመጨረሻው ደግሞ ፍሬንድሺፕ መጨረሻ ላይ ሲስማሙ ማለት ነው። እንዲህ ባለው ሁኔታ ሰጥቶናል። አሪፍ ሁኔታ ሰጥቶናል ማለት ነው። እዛ በኋላ ያው እንደምታዩት ነው እንግዲህ ያው ትልቅ ቁም ነገር እያገኛችሁበት እንደሆነ አልጠራጠርም። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። ከዛ በኋላ እያንዳንዱን ይኸው ኮፒ እያደረገን አንድ ምርጥ አፕሊኬሽን አለ፣ ግሮክ ይባላል። ወደዛኛው አፕሊኬሽን እንገባለን። ከዛ በኋላ ሬጂስተር ካላደረጋችሁ ሬጂስተር፣ ከዛ እንዲህ ባለው ሁኔታ ያመጣልናል። ሬጂስተር አደረጋችሁ በኋላ
ከዛ በኋላ ኮፒ ያደርጋችሁትን እዚህ ፔስት ታደርጋላችሁ። እንዲህ ባለው ሁኔታ በጣም ሪያሊስቲክ መሬት ላይ ያለ እውነት እስኪመስል ድረስ ይሄን የመሰለ ኢሜጅ ክሬት ማድረግ እንችላለን ማለት ነው። ሰከንድ ካራክተራችን ደግሞ የመጀመሪያው ካራክተር ይሄ ነው። ሰከንዳችን ደግሞ ኮፒ አድርገን ፔስት እናደርጋለን። አይ ቲንክ ካት ነገር ነው መሰለኝ። ከዛ በኋላ ይሄው እንዲህ ባለው ሁኔታ ጀነሬት ያደርግልናል ማለት ነው። እንዲህ ያለ ኢሜጅ ይሰጠናል ማለት ነው። ከዛን ቀጥታ የምንሄደው ወደ ኦፕኒንግ ወደ ቪዲዮ መክፈቻ ነው። እሱን እንሄዳለን። ከላይ እስከታች ኮፒ እናደርግለታለን። ከዛ በኋላ ሄደን ፔስት እናደርጋለን ማለት ነው። እስካሁን እንግዲህ ያው በቀላል መንገድ ነው እየሰራን ያለነው። እንግዲህ እንደዚህ ሰርተን ነው በቀላል መንገድ ሰርተን ነው በመቶ ሺዎች የሚቆጠሩ ዶላሮችን ጀነሬት ማድረግ የምንችለው። ምንም የምንፈጀው ጉልበት የለም። ምንም በቃ ማዘዝ ብቻ ነው ከኛ የሚጠበቀው። እንደምትመለከቱት ነው እንግዲህ ጥርት ያለ ኢሜጅ ሰጥቶናል። ከዛ በኋላ የቪዲዮ ፕሮምፕቱን ኮፒ እናደርግና አንዱን የተመቸንን ኢሜጅ ሴሌክት እናደርግና ሜክ ቪዲዮ በሚለው እንነካለን። ከስተም በሚልበት አማራጭ ያመጣልናል። እዛ ፔስት እናደርጋለን የቪዲዮ ፕሮምፕታችንን። ከዛ በኋላ ጀነሬት ያደርግልናል ማለት ነው። ይኸው በፍጥነት በሰከንዶች መካከል ይሄን የመሰለ ቪዲዮ ጀነሬት ማድረግ ችለናል ማለት ነው። እንግዲህ አሁን ወደ ኔክስት ወደ ሁለተኛው ሲን እንሄዳለን። ሁለተኛውን ሲን ኮፒ እናደርጋለን። መተን ፔስት ሴንድ የምትለዋን ስንነካ እንዲህ ባለው ሁኔታ ያመጣልናል ኢሜጅ። በዛን ቪዲዮ ፕሮምፕት ኮፒ እናደርጋለን። የተመቸንን ቪዲዮ ሴሌክት እናደርግና ከዛ በኋላ ከስተም የሚለውን ነክተን ፔስት አድርገን ይሄን የመሰለ ቪዲዮ ይሰጠናል ማለት ነው። ተመልከቱ። በጣም ሪያሊስቲክ የሆነ ቪዲዮ እንዲህ አድርገን ይሄው በቀላሉ እንዲህ እየሰራን በሺዎች የሚቆጠሩትን ገንዘቦች ማግኘት እንችላለን ማለት ነው ከዩቲዩብ። ይሄው ላስት ቅድም ፍሬንድሺፕ ምናምን የተባለ ነበር። ይሄው እንደምታዩት ነው እንግዲህ መጨረሻ ላይ አንድ ላይ ሆነ ነው። እና ኔክስት ሙዚክ ነው። ሙዚክ ደግሞ ሙዚክ ዲዛይን ፕሮምፕታችንን ኮፒ እናደርጋለን ከላይ እስከታች። ከዛን አሪፍ አፕ አለ ዌብሳይት ሱኖ ኤአይ ይባላል። ወደዛ እንሄድና ክሬት የሚለውን እንነካለን። ከዛ በኋላ ኮፒ ያደረግነው ፔስት እናደርጋለን እዚህ መተን። ከዛም ፔስት ካደረግን በኋላ ጀነሬት የሚለውን እንነካለን። ከዛ በኋላ አሪፍ በሆነ መንገድ ክሬት እያደረገልን ነው። እንግዲህ አሪፍ የሆነ ከሂስትሪ ጋር ከሰራነው ስቶሪ ጋር የሚሄድ ሙዚክ ጀነሬት ያደርግልናል ማለት ነው። ከዛ በኋላ 3 በተኗን እንነካና ዳውንሎድ የምትላለች እሷን እንነካለን። ወደ ፋይላችን እናወርዳለን። እዛን እንደዚህ ባለው ሁኔታ ሁሉንም ነገር ሰርተን ጨረስን ማለት ነው። እመኑኝ በጣም ወደ ተግባር ከገባችሁ በኋላ በጣም ትጠቀሙበታላችሁ። በጣም እየተሰራበት ያለበት ገንዘብ ጀነሬት እየተደረገ ያለ በጣም ቀላሉ መንገድ ነው እንግዲህ ዩቲዩብ አውቶሜሽን። በተለይ ደግሞ አሁን በ2025 መጨረሻዎቹ ላይ እና በ26 መሸጋገሪያ ላይ እንገኛለን። በጣም በተለይ
በ2026 በጣም ገንዘብ ይሰራበታል የተባለለት የዩቲዩብ አውቶሜሽን ሾርት ስቶሪ ሾርት ቪዲዮ ላይ ክሬት የምታደርጉት ቪዲዮ ነው። እንግዲህ በጣም ሀይ ቪው እና ሀይ አርፒኤም ያገኛል እየተባለ እየተወራለት ያለው እንግዲህ ይሄን ይመስላል። አያችሁ ሪያሊስቲክ የሆነ በጣም የሚያምር ቪዲዮ ጀነሬት አድርገናል። እንግዲህ ኔክስቱን ኤዲት እያደረግኩ አሳያችኋለሁ። እርግጠኛ ነኝ እስከዚህ ድረስ ቪዲዮን ካያችሁ ቪዲዮ እንደተመቻችሁ እና ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ እና ቪዲዮ ደግሞ እስከዚህ ድረስ ከመጣችሁ እንደተመቻችሁ አልጠራጠርም። ላይክ ማድረግ አትርሱ። የሌላኛውን የዩቱብ ቻናሌን አስቀምጥላችኋለሁ። እንግዲህ ለእናንተ ብዬ ነው ይሄን ብሬክ ዳውን አድርጌ እያሰማኋችሁ ያለሁት እየሰራሁላችሁ ያለሁት የትኛውም ዩቱብ ሊነግራችሁ የማይችለው ነገር ነው እንግዲህ እየነገርኳችሁ ያለሁት። ሁሉም በድብቅ ነው መስራት የሚፈልገው። ነገር ግን እኔ ያው የሀገሬ ልጆች እንዲጠቀሙ ስለምፈልግ ይሄን ቪዲዮ አዘጋጅቻላችኋለሁ ማለት ነው። እናንተም ለጓደኞቻችሁ ሼር አድርጉ፣ እንዲጠቀሙ አድርጉ። እንግዲህ ይሄን የመሰለ ቪዲዮ ክሬት አድርገናል። ኔክስት በጣም እንደወደዳችሁት አምናለሁ። እያንዳንዱን ጀነሬት እያደረግን እንደዚህ ባለ ሁኔታ ካስገባንለት በኋላ ኔክስትን እንግዲህ ሁሉንም ቪዲዮዎች አውርደን ከጨረሰን በኋላ ወደ ኤዲት የምናደርገው በካፕከት ነው። ካፕከት ውስጥ እንገባለን። ከዛን ያወረድነውን ቪዲዮ ሁሉንም ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ሁሉንም በየተራ በየደረጃቸው ሴሌክት ካደረግን በኋላ አድ የሚለውን እንነካለን። አድ የሚለውን እንነካለን። ከዛን እንዲህ ባለ ሁኔታ ያመጣልናል። መጀመሪያ ምንም ነገር ከማድረጋችን በፊት አስፔክት ሬሽዮ ነው የምንቀይረው። አስፔክት ሬሽዮአችን በ9:16 እናደርጋለን። የዩቲዩብ ሾርት ቪዲዮ በዛ ስለሚሰራ 9:16 እናደርጋለን። እንዲህ ያመጣልናል። ኢሜጃችን ማለት ቪዲዮአችን ካልበቃ እንደዚህ ዙም አውት እያደረገን ማስተካከል እንችላለን። እንደዚህ ሁሉንም ዙም አውት እያደረገን እናስተካክላለን ማለት ነው። የሁሉንም ቪዲዮዎች ስትሬት እንዲሆኑ እያደረገን ዙም አውት እያደረገን እንደዚህ ባለው ሁኔታ እናስተካክላለን ማለት ነው። ሁሉንም ካስተካከልን በኋላ ፋይናል ሪዛልቱ ይሄን ይመስላል ማለት ነው። እንደምታዩት በጣም የሚያምር በጣም ደስ የሚል ቪዲዮ ሰርተናል ማለት ነው። ተመልከቱ። ያያችሁት ላይክ እንደዚህ ሰርተናል። በቃ በዩቲዩብ ላይ ተከፋይ የምንሆነው ማለት ነው። ግን ሊነግራችሁ የምፈልገው ነገር ቢኖር አንደኛ የምትወዱትን ኒች ምረጡ። ሲቀጥል ደግሞ በዛ በመረጣችሁት ኒች ላይ በደንብ አተኩራችሁ ስሩ። ቫይራል የሆኑትን ወይም ደግሞ ፖፑላር የሆኑትን ቪዲዮዎች ተመልከቱ። ሌላኛው እንደዛ ካደረጋችሁ በኋላ ኮንሲስተንሲ ያስፈልጋል በጣም ማለት ነው።
በጣም ቀጣይነት አለው። ያለመሰላቸት ያስፈልጋል። ሳትሰላቹ መስራት አለባችሁ ውጤታማ ለመሆን። ግን ሰክሰስፉል ለመሆን ስኬታማ ለመሆን የግድ ስትራግሎችን ማለፍ ይኖርባቸዋል። እንግዲህ ይህን ይመስላል። በጣም እንደወደዳችሁት አልጠራጠርም። እንግዲህ እስከዚህ ድረስ ከመጣችሁ እንግዲህ ይሄን የመሰለ እውቀት አግኝታችሁ ሰብስክራይብ አለማድረግ በጣም ትልቅ ስህተት ነው። እንግዲህ ሌላም ትልቅ ሀሳቦችን ይዘን እንቀርባለን። እነዛን ደግሞ ለማግኘት ሰብስክራይብ አድርጋችሁ የደወል ምልክቱን ስትጫኑ ብቻ ነው።